ሰላም ጤና ይስጥልኝ የእግር ኳስ አፍቃሪያን፣ ትናንት ምሽት በዓለም ዋንጫ መድረክ ፍጹም ያልተጠበቀና እስከ መጨረሻዋ ሰከንድ ድረስ መተንፈስ የሚያስቸግር እጅግ አስደናቂ ድራማ ተመልክተናል። 5 ጊዜ የዓለም ሻምፒዮን የሆነችውና ለዋንጫው በቅድሚያ የምትገመተው ብራዚል በዲሲፕሊንና በፈጣን መልሶ ማጥቃት ከምትታወቀው ሳሙራዮች ጃፓኖች ጋር ያደረገችው ፍልሚያ በታሪክ መዝገብ ላይ የሚቀመጥ ትልቅ ክስተት ሆኖ አልፏል። አሁን የዚህን አስገራሚ ጨዋታ ሙሉ ዝርዝር መረጃና ከመጋረጃው ጀርባ የነበሩትን ወሳኝ እውነቶችን ይዘንላችሁ ቀርበናል። ጨዋታው በዊስተን ስታዲየም ሲጀመር ብራዚል ኳሷን ተቆጣጥራ ለመጫወት ብትሞክርም የጃፓን ተጫዋቾች ሜዳውን በማጥበብ እናም በከፍተኛ ጥንካሬ በመከላከል ብራዚልን የፊት መስመር ሙሉ በሙሉ አጋዥ አሳጥተውት ነበር። ጨዋታው በሄደ ቁጥር ሳሙራዮች በራስ መተማመናቸው እየጨመረ መጣ። በመጨረሻም በ29ኛው ደቂቃ ላይ መላውን ስታዲየም ያስገረመ ክስተት ተፈጠረ። የጃፓኑ አማካይ ካይሹ ሳኖ ከማዕዘን ምት አካባቢ የተመለሰውን ኳስ አግኝቶ የብራዚሉን ግብ ጠባቂ አሊሰን ቤከርን ተስፋ ያስቆረጠች እጅግ አስደናቂ እናም ኃይለኛ ጎል ከሳጥን ውጭ አስቆጠረ። በዚህም ጃፓን 1-0 መሪ መሆን ቻለች። የመጀመሪያው አጋማሽ እስኪጠናቀቅ ድረስ ብራዚሎች ሙሉ በሙሉ ተደናግጠው የነበረ ሲሆን ወደ ጨዋታው የሚመልሳቸውን ቀዳዳ ማግኘትም አልቻሉም ነበር። ከረፍት መልስ የብራዚል አሰልጣኝ ካርሎ አንቸሎቲ በቡድናቸው ላይ ታክቲካዊ ለውጦችን በማድረግና ተጫዋቾቻቸውን በማነቃቃት ወደ ሜዳ አስገብቷቸዋል። በሁለተኛው አጋማሽ ብራዚል ሙሉ በሙሉ ወደ ማጥቃት በማድላት በጃፓን ተከላካዮች ላይ ከፍተኛ ጫና መፍጠር ጀመረች። ይህ ጫና ብዙም ሳይቆይ ፍሬ አፍርቶ በ56ኛው ደቂቃ የተገኘውን ተከላካዩ ጋብሪኤል ማጋሌሽ ከአንግል በኩል ያሻገረውን ኳስ አንጋፋውና ልምድ ያለው አማካይ ካስሜሮ በጭንቅላቱ በመቅጨት ኳስንና መረብን ማገናኘት ቻለ። ጨዋታው 1-1 በሆናቸው ውጤት መቀጠል ቢችልም ከዚህ ጎል በኋላ ጨዋታው ይበልጥ ተከፍቶ ሁለቱም ወገኖች ተጨማሪ ጎል ለማስቆጠር በርካታ ሙከራዎችን አድርጓል። ደቂቃዎች እየተቆጠሩ ሄደው ጨዋታው መደበኛ ሰዓቱ ተጠናቆ ወደ ጭማሪ ሰዓት አመራ። ሁለቱም ቡድኖች ወደ ተጨማሪ 30 ደቂቃ ለማምራት አእምሯቸውን እያዘጋጁ በነበረበት ሰከንድ ላይ ግን ፍጹም ያልተጠበቀ ድራማ ተከሰተ። ጨዋታው ሊጠናቀቅ ሰከንዶች ብቻ ሲቀሩት በ96ኛው ደቂቃ ላይ ብሩኖ ጉማሬሽ በጥልቀት ያሻገረውን ድንቅ ኳስ ተቀይሮ የገባው የሰሜን ለንደኑ አርሰናል ኮከብ ጋብሪኤል ማርቲኔሊ አግኝቶት የጃፓንን ግብ ጠባቂ በማታለል መረቡ ላይ አሳረፈው። ስታዲየሙ በብራዚላውያን ደጋፊዎች ጩኸትና ደስታ ተናወጠ። ይህች ጎል እንደተቆጠረች ዳኛው የጨዋታውን ፍጻሜ የሚያበስረውን ፊሽካ ነፋ። ብራዚል 2-1 በሆነ ጠባብ ውጤት ጨዋታዋን አሸንፋ ወደ 16ቱ ቡድን ማለፏን አረጋግጣለች። የጃፓን ተጫዋቾች ግን እስከ መጨረሻው በፈጠሩት አስደናቂ ፍክክር የሚደነቅ ቢሆንም በከፍተኛ ሐዘን ከዓለም ዋንጫ ተሰናብቷል። ይህ ጨዋታ ብራዚል አሁንም ለዋንጫው ያላትን የልብ ትርታ ያሳየችበት ሲሆን ጃፓን ደግሞ በእግር ኳስ ዓለም ውስጥ ማንኛውንም ታላቅ ሀገር መፈተን እንደምትችል ዳግሚያም ያስመሰከረችበት ምሽትም ሆኖ አሳልፏል። እናንተስ በዚህ ጨዋታ ላይ የብራዚል መቸገር እንዴት አያችሁ? ብራዚል በዚህ አቋም የዓለም ዋንጫውን ማንሳት ትችላለች? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ መሰናዷችን እስክንገናኝ መልካም ጊዜ።